ሀገራችን ላይ በጣም ታዋቂ የሆነው እንዲሁም ደግሞ በፈጣን በመድረሱ ምክንያት የሚታወቀው ኢንዶሚ ወይም ደግሞ ኑድልስ የምንለው ነገር ምንድነው? እንዲሁም ደግሞ ጥቅሙ ምንድነው? ከምንድነው የሚሰራው? እንዲሁም ደግሞ ጉዳቱስ ምንድነው? እንዲሁም ደግሞ ከጉንፋን ጋር ተያይዞ የሚወራው ነገር ምንድነው የሚለውን ነገር በዛሬ ቪዲዮአችን በዝርዝር የምናየው ማለት ነው። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ እንዲሁም ደግሞ ሰብስክራይብ ስታደርጉ የደወል ምልክቱን መጫን አትርሱ። እንዲሁም ደግሞ ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው ሼር ማድረግ አይረሳላለሁ። በቀጥታ ወደ ቪዲዮ። ኢንዶሚ እንዴት ይሰራል? ኢንዶሚ ዝም ብሎ የሚታሸግ ዱቄት አይደለም። ኢንዶሚ ረጅም የፋብሪካ ሂደትን ያልፋል። የመጀመሪያው መቀላቀል የሚባለው ፕሮሰስ ሲሆን ይሄ ደግሞ ፕሮሰስ ዋናው ግብአት ስንዴ ዱቄት፣ ውሃና ጨው ሲሆኑ ኑድሉ ደግሞ እንዲለጠጥ የሚያደርገው ንጥረ ነገሮችን ይታከሉበታል ወይም ደግሞ ይጨመሩበታል። ሁለተኛው ደግሞ ፕሮሰስ ምንድነው? መጠቅለልና መቁረጥ የሚባለው ፕሮሰስ ነው። ይሄም ደግሞ ሊጡ ተዘርግቶ በጣም ቀጭን ከሆነ በኋላ በመስመር ይጠቀልላል ማለት ነው። ሶስተኛው ደግሞ በእንፋሎት ማብሰል የሚባለው ፕሮሰስ ነው። ኑድሉ አስቀድሞ በእንፋሎት እንዲበስል ይደረጋል። አራተኛው ደግሞ መጥበስ ነው። ይሄ ወሳኝ ደረጃ ነው። ኑድሉ በዘይት ውስጥ በፍጥነት ይጠበሳል። ይህም እርጥበቱን በማጥፋት ለረጅም ጊዜ ሳይበላሽ እንዲቆይና እኛ ቤት ስንበላው ወይም ደግሞ ስናበስለው በሁለት ደቂቃ ውስጥ እንዲደርስ የሚያደርግልን ትልቁ ጥበብ ያለው እዚህ ጋር ነው ማለት ነው። አምስተኛው ደግሞ ማቀዝቀዝና ማሸግ የሚባለው ፕሮሰስ ነው። ይህም ፕሮሰስ ደግሞ በመጨረሻ ላይ ያለ ፕሮሰስ ሲሆን በመጨረሻ የሚቀዘቅዝና ከቅመማ ቅመሞች ጋር ይታሸጋል ማለት ነው። እስቲ ደግሞ የኢንዶሚ ጥቅሞች ምንድን ናቸው በምንልበት ጊዜ የመጀመሪያው ፈጣን በመሆኑ ወይም ደግሞ ቶሎ በመድረሱ ነው። አብዛኛው ሰው በስራ በብዙ ነገር ይወጠራል። ታዲያ ቶሎ ምግብ ማግኘት ወይም ደግሞ ትኩስ የሚደርስ ነገር ማግኘት ስለሚፈልግ ኢንዶሚንን ተመራጭ ያደርገዋል ማለት ነው። ሁለተኛው ደግሞ ተደራሽነቱ ነው። ማለትም የትኛውን ቦታ በርካሽ የትኛውን ቦታ የሚገኝ ምግብ በመሆኑ ተደራሽነቱ ስላለ ሰዎች ይመርጡታል ማለት ነው። ሌላው ደግሞ በውስጡ የያዘው ኤምኤስጂ የሚባለው ኮምፓውንድ የምግብን የፍላጎት የመጨመር ወይም ደግሞ የመቀስቀስ ከፍተኛ ፍላጎት ስላለው ሌላ ምግብ እንድትበሉ አፒቴታችሁን ስለሚከፍትላችሁ ነው ማለት ነው። በዚህ ሶስት ዋነኛ ምክንያቶች ኢንዶሚ ለሰውነታችን ሊጠቅም ይችላል ተብሎ ይታሰባል ማለት ነው። የጎንዮሽ ጉዳቶቹ ወይም ደግሞ ኢንዶሚ ስትጠቀሙ የምትጎዱት ነገር ምንድን ነው ከተባለ ኢንዶሚንን አዘውትሮ መመገብ በጣም ጉዳት የሚያስከትል ወይም ደግሞ ጉዳት የሚያመጣባችሁ ነገር ነው። ጉዳት ከሚያመጣባችሁ ነገሮች ደግሞ የመጀመሪያው ከፍተኛ ጨው በውስጡ ስላለው ወይም ደግሞ ሶዲየም መጠን ስላለው ለደም ግፊት እንዲሁም ደግሞ ለልብ በሽታ ተጋላጭነትን ይጨምራል። ሁለተኛው ደግሞ ጣዕም እንዲፈጠር የሚያደርገው ኤምኤስጂ የሚባለው ኮምፓውንድ ወይም ደግሞ ሞኖሶዲየም ግሉታሜት የሚባለው ነገር ጣዕም ማጣፈጫ ሲሆን በአንዳንድ ሰዎች ላይ የራስ ምታትና ማዞርን የሚያስከትል ነው ማለት ነው። እንዲሁም ደግሞ የአለርጂ ስሜትንም ሊፈጥር የሚችል ነገር ነው። ሶስተኛው ደግሞ የንጥረ ነገር እጥረት ወይም ደግሞ ኒውትሪየንት እጥረት ይገኝበታል ማለት ነው። ኢንዶሚ በቂ የሆነ ፕሮቲን፣ ካርቦሃይድሬት ሊሰጠን አይችልም። አነስ ወይም ደግሞ የተለያዩ ነገሮችን አብራችሁ ካልተጠቀማችሁ ኢንዶሚን ከእንቁላል ጋር የተለያዩ ነገሮችን የተጠቀማችሁ ካልሆነ በስተቀር ፕሮቲን በቂ ሊሰጣችሁ ስለማይችል የንጥረ ነገር እጥረት ያመጣል ማለት ነው። በተከታታይ የምትወስዱት ከሆነ በቂ የሆነ ፕሮቲን፣ ካርቦሃይድሬት እንዲሁም ደግሞ የተለያዩ ንጥረ ነገሮችን እያገኛችሁ ስላልሆነ ማልኒውትሪሽን ወደሚባለው ነገር ስለሚወስዳችሁ አዘውትረው መመገብ ጥሩ አይደለም ማለት ነው። ጥሩ አይደለም ስንል ምን ማለታችን ነው? አይታችሁት ከሆነ ኢንዶሚን ከጀርባው በብዙ ኒውትሪየንት እንደተሞላ ወይም ደግሞ ብዙ ንጥረ ነገሮች እንዳሉት ያሳያል። በ70 ግራሙ እንዲሁም ደግሞ በ120 ግራሙ የምታዩት ንጥረ ነገር የተለያየ ነው ማለት ነው። እንደ መጠኑ የተለያየ ንጥረ ነገር ታያላችሁ ማለት ነው። እኛ ግን በ100 ግራም ውስጥ ምን ያህል ንጥረ ነገሮችን ወይም ደግሞ ኒውትሪየንቶችን እናገኛለን የሚለውን እናያለን ማለት ነው። በ100 ግራም ኢንዶሚን ውስጥ 450 ኪሎ ካሎሪ እናገኛለን። ይህ ማለት አንድ ትልቅ ሰው በቀን ውስጥ ማግኘት ካለበት ሩቡን ያህል ማለት ነው በአንድ ጊዜ የሚመገበው። ሁለተኛው ደግሞ ካርቦሃይድሬት ነው። ካርቦሃይድሬት ላይ ከ60 እስከ 65 ግራም ይገኝበታል። ይህ የመጣው ከተፈተገ ስንዴ በመሆኑ ለሰውነታችን ፈጣን ኃይል ይሰጠዋል ተብሎ ይታሰባል ማለት። ሌላኛው ደግሞ ካርቦሃይድሬት ነው። ካርቦሃይድሬት ከ60 እስከ 65 ግራም ይገኝበታል ተብሎ ይታሰባል። ይህ የመጣው ከተፈተገ ስንዴ በመሆኑ ለሰውነታችን ፈጣን ኃይል ይሰጣል ማለት ነው። ሌላው ቅባት ነው። ቅባት ከ17 ግራም እስከ 20 ግራም በኢንዶሚ ውስጥ ይገኛል ተብሎ ይታሰባል። ኢንዶሚ አስቀድሞ በዘይት ስለሚጠበስ ከፍተኛ የሆነ ሳቹሬትድ ፋት ይይዛል ማለት ነው። ሌላው ደግሞ ፕሮቲን ነው። ፕሮቲን ከ8 ግራም እስከ 10 ግራም ድረስ ፕሮቲን ሊገኝበት ይችላል ማለት ነው። ምንም እንኳን ፕሮቲን ቢኖረውም ለሰውነታችን ግንባታ ግን አስፈላጊ የሆኑትን አሚኖ አሲዶችን ማለትም እንደ 9 የሚባሉት ኢሴንሻል አሚኖ አሲድ የምንላቸውን አናገኝበትም ማለት ነው። እስቲ ደግሞ በ70 ግራሙ ኢንዶሚን እና እንዲሁም ደግሞ በ120 ግራሙ ጃምቦ የሚባለው የኢንዶሚን አይነት ምን አይነት ልዩነት አላቸው የሚለውን ደግሞ እንዴ የ70 ግራሙ ከ300 እስከ 350 ካሎሪ ድረስ የሚገኝበት ሲሆን ይሄ
ህፃናት የሚመከር ተብሎ ይታሰባል። ነገር ግን የሚያገኙት የጨው መጠን ደግሞ ከፍተኛ ነው። ወደ 1000 ሚሊግራም የሚጠጋ የጨው መጠን በአንዴ ይወስዳሉ ወይም ደግሞ ያገኛሉ ማለት ነው። ይህም ደግሞ ለሰውነታቸው በጣም ከባድ የሆነ ጤና ችግር ላይ ሊያስከትልባቸው የሚችል ነገር ነው ማለት ነው። በጥንቃቄ መወሰድ ያለበት ደግሞ 120 ግራም ወይም ደግሞ ጃምቦ የሚባለው የኢንዶሚን አይነት ነው ማለት ነው። ይሄ ከ530 ካሎሪ በላይ በአንድ ጊዜ የምታገኙ ሲሆን እንዲሁም ደግሞ ከ1500 ሚሊግራም የጨው መጠን በላይ ልታገኙ ይችላላችሁ ማለት ነው። 1500 ሚሊግራም የጨው መጠን ማለት በጣም ከፍተኛ ነው። አንድ ሰው በቀን ውስጥ መውሰድ ያለበት የጨው መጠን ተብሎ የሚታሰበው 2000 ሚሊግራም ነው። ይሄ ማለት 75%ቱን በአንድ ምግብ ላይ ጨረሰ ማለት ነው። ሌሎች ምግቦችን በሚመገብበት ሰዓት ደግሞ የጨው መጠን በቀን ውስጥ ሊወስደው የሚገባ የጨው መጠኑ በጣም ከፍ ይላል ማለት ነው። በዚህም ደግሞ ለብዙ የጤና ችግሮች ሊገለጥ ይችላል ማለት ነው። ስለዚህ ኢንዶሚን ስትወስዱ እነዚህ ነገሮች ታስባችሁ መሆን አለበት ማለት። ታዲያ ኢንዶሚ ባዶ ካሎሪ ነው ወይም ደግሞ ምንም አይነት ለሰውነታችን ጥቅም የለውም ስንል ያሉትን ነገሮች ቁጥሮች እያየን እንዴት እንደዛ አለን ካልን ደግሞ እነዚህ ነገሮች ስለሚጎሉት ነው። ማለትም አሁን መጠቅስላችሁ ነገሮች ስለሚጎሉት ባዶ ካሎሪ ነው ተብሎ ይታሰባል ማለት ነው። የመጀመሪያው ኮምፕሊት ፕሮቲን አይደለም፣ ማለትም ሁሉንም ፕሮቲኖች ሊያሟሉላችሁ ወይም ደግሞ ሊይዝላችሁ አይችልም። እንዲሁም ደግሞ ጤናማ የሆኑ የፕሮቲን አይነቶችንም ሊይዝላችሁ ስለማይችል ማለት ነው። ሁለተኛው ደግሞ ለአጥንት እንዲሁም ደግሞ ለደም መመረት እንዲሁም ደግሞ ለጤናችን በጣም አስፈላጊ የሆኑት ካልሲየም እና አይረንን ስለማይዝ ነው ማለት ነው። በዚህ ምክንያት ከጤናማ ከሚባሉት ምግቦች ውስጥ እንዳይካተት አድርጎታል ማለት ነው። ሶስተኛው ደግሞ ኢንሱሊን መጠንን ያዛባል። ማለትም በኢንሱሊን መዛባት ምክንያት የሚመጡ በሽታዎች እንዳለ እናንተ ጋር የሚከሰቱ ይሆናሉ ማለት ነው። ማለትም የስኳር በሽታ፣ የልብ ህመም እንዲሁም ደግሞ ያልተፈለገ በጣም እንዲሁም ደግሞ መቆጣጠር ማችሉት የክብደት መጨመር ሊከሰትባችሁ ይችላል ማለት ነው። ስለዚህ እነዚህ ነገሮች በማየት ኢንዶሚ ከተዘረዘረው የንጥረ ነገር መጠን ይልቅ ጤናችሁ እንደሚጠብቅ አያረጋግጥላችሁም። አራተኛው ደግሞ ሰው ሰራሽ የምግብ ማቆያዎች ወይም ደግሞ ፕሪዘርቫቲቭ የሚባሉት ነገሮች ለማጣፈጥ ወይም ደግሞ ምግቡን ለረጅም ጊዜ ለማቆየት ተብሎ ስለሚጨመሩባቸው እነዛ ደግሞ ለሆድ ድርቀት እንዲሁም ደግሞ ለጨጓራ ከፍተኛ ችግር ሊያመጡብን ይችላሉ ማለት ነው። ኢንዶሚንና የጉንፋን መፍትሄው ምንድን ነው? ወይም ደግሞ ከጉንፋን ጋር ተያይዞ የሚነሳው ነገር ወይም ደግሞ የሚወራው ነገር ምንድን ነው ስንል አብዛኛው ሰው ወይም ደግሞ ብዙ ሰዎች ምን ይላሉ? ኢንዶሚንን በቃሪያ በልቼ በላብ ወጣልኝ ጉንፋን ወይም ደግሞ ብርድ ወጣልኝ ይላሉ። ታዲያ ይሄ ምንድን ነው? ከጀርባው ምን እየተካሄደ ነው ሰውነታቸው ላይ ስንል አንደኛ ኢንዶሚን ሞቃታማነቱ ወይም ደግሞ ትኩስ በመሆኑ ሞቃታማነቱ ብርድን እንድንከላከል ወይም ደግሞ ከሰውነታችን ያለውን የቅዝቃዜ መጠን እንዲቀንስ ያደርጋል ማለት ነው። ሁለተኛው ደግሞ የምንጨምራቸው ቃሪያና ቅመማ ቅመሞች የምንላቸው ነገሮች በውስጣቸው ካፕሲሲን የሚባሉትን ንጥረ ነገሮች ይዛሉ። ይህም ደግሞ ሳይነስን በተወሰነ መልኩ የሚቀንስ ወይም ደግሞ የማዳከም ለትንሽ ጊዜም ቢሆን እፎይታ የመስጠት ነገር አላቸው ማለት ነው። በዛ ምክንያቶች ኢንዶሚ ለጉንፋን መድኃኒት ይጠቅማል ብለው ሰዎች ያወራሉ ወይም ደግሞ ያስባሉ። ነገር ግን ኢንዶሚ በራሱ ቫይረስን የመግደል ወይም ደግሞ ቫይረስን የማዳከም አቅም የለውም። ኢንዶሚ ለጉንፋን እንዲረዳችሁ ወይም ደግሞ እንዲጠቅማችሁ ከፈለጋችሁ ኢንዶሚን ውስጥ እንቁላል፣ አትክልት፣ ካሮት፣ ጎመን እና ነጭ ሽንኩርት ጨምራችሁ እንደ ሾርባ ብትጠቀሙት የተሻለ ጉንፋንን የመከላከል አቅም ይኖረዋል። ኢንዶሚን መጥፎ ምግብ አይደለም። ነገር ግን አዘውትሮ ያለምንም ተጨማሪ ነገር መመገብ ለጤና ጠንቅ ሊሆን ይችላል ወይም ደግሞ በጤናችሁ ላይ ጉዳት ሊያደርስ የሚችል ነገር ነው ማለት ነው። ታዲያ ኢንዶሚን ስትጠቀሙ የሚጠቅማችሁ ነገር ምንድን ነው ከተባለ የመጀመሪያ በሳምንት ከአንድ ወይም ደግሞ ከሁለት ጊዜ በላይ አትመገቡ። ሁለተኛ ደግሞ ቅመሙን ሙሉ በሙሉ ከመጨመር ይልቅ ግማሹን ብቻ ተጠቀሙ። ምክንያቱም ይሄ ደግሞ የሚጠቅማችሁ ጨውን ለመቀነስ ስለሚረዳ ወይም ደግሞ ስለሚጠቅማችሁ ነው። ሶስተኛው ደግሞ አትክልትና ፕሮቲን ወይም ደግሞ እንቁላል ወይም ስጋ ጨምሩበት፣ የተሻለ ንጥረ ነገር ወይም ደግሞ ኒውትሪየንት ሰውነታችሁ እንዲያገኝ ማለት ነው። ጤናችን በእጃችን ነው ወይም ደግሞ ራሳችንን የምንጠብቀው ራሳችንን። ስለዚህ ኢንዶሚንም ስትጠቀም እነዚህ ያልኳችሁን ነገሮች ያስተውላችሁ ተጠቀሙ። የተሻለ ነገር ወይም ደግሞ ለጤናችሁ የተሻለ ነገር ማድረግ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ኢንዶሚን ምንድነው፣ እንዲሁም ደግሞ ከጉንፋን ጋር ያለው ነገር ጉዳቱ ምንድነው፣ እንዲሁም ደግሞ ያለው ነገር በአጠቃላይ አይተናል ብዬ አስባለሁ። ያላችሁን ሀሳብና አስተያየት እንዲሁም ደግሞ እንዲሰራላችሁ የምፈልጉትን ተጨማሪ ነገሮች ኮሜንት ላይ ማስቀመጥ አትርሱ። ይሄን ቪዲዮ ከወደዳችሁት ላይክ ማድረግ አትርሱ ማለት ነው። ላይክ በጣም ቪዲዮአችን ይጎለዋል። እንዲሁም ደግሞ ቤተሰብ መሆን ከፈለጋችሁ ሰብስክራይብ ማድረግ ብቻ በቂ አይደለም። ሰብስክራይብ ማድረጋችሁም ደግሞ የደወል ምልክቷን መጫን ይኖርባችኋል ማለት ነው። ምክንያቱም እኔ የምሰራው ቪዲዮ ለእናንተ መጀመሪያ ቀድሞ እንዲደርስ ማለት ነው። ከማንም በፊት ለእናንተ ቀድሞ እንዲደርስ የደወል ምልክቷን መጫን ግዴታ ነው ማለት ነው። እንዲሁም ደግሞ ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ወዳጅ ወይም ደግሞ ጓደኛ ሼር መደረግ አይረሳላለሁ። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ፒስ አውት።